selling your soul isn't exactly a new concept. በዛሬው ቪዲዮ ሬንዲ ኦርተን እንደሚያሸንፍ አምኗል። መልእክቱን ማስተላልፏል። ይህን ከኛ ጋር ከሆናችሁ ታደምጡታላችሁ። ሰብስክራይብ፣ ላይክ፣ ሼር ያረጋችሁ ተመልከቱት። Am I right? የሬንዲ መልእክት ለጆን ሲና ነፍስን መሸጥ ይህ አዲስ ጽንሰ ሐሳብ አይደለም ጆን። ይህን አንተ ላለፉት 20 ዓመታት ስትፈጽመው የኖርከው ነው። ስለ ታማኝነት፣ ስለ ክብር እንዲህ የሚጠይቅ ባለፈው ሳምንት ስምህን ከታሪክ መዝገብ ላይ አጠፋዋለሁ ብለሃል። በመቀጠልም አንተ አይኔን እየተመለከት በዚህ ኢንዱስትሪ ላይ ቤተሰቦቼ የሰሩትንም አጠፋለሁ ብለሃል። እኔ የመጨረሻው እውነተኛ ሻምፕ ነኝ ብለሃል። አይደለም፣ አንተ እኔ የማሸንፈው የመጨረሻው ሌጀንድ ነህ። ደሞ አረጋዋለሁ ባክላሽ ላይ በከተማዬ በሚስቴ በቤተሰቦቼ በልጆቼና በጓደኞቼ ፊት ለፊት everything that my family did in this industry. And I'm going to tell you በቀጣዩ ትውልድ ኦርተኖች ፊት ለፊት ዋጋህን ሰጣለው በሶስቱ አደገኛ ፊደሎች በስፖርት ኢንተርቴይንመንት ታሪክ ውስጥ RKO በማለት በቀጣይ ምን እንደሚፈጠር ገልጾ ሄዷል።